በቃ ባለቤቴ ሁሉ አሁን እንዴት ለመርቅ አንተ የምትሰራው እኮ ስራ ናትለኝ ለካ ስራ ጠወር ለምጋፍተን አልመንዱ አለ ማይኒው አለ ኦሊቭ ቅድም ያልከውን በቃ ሙሉ ነው የሚጨምረው ቃርጌ ነው የሚጨምረው እኔም እየወፈር እሷም እየወፈር ፈጽሞ ግን እንዴት አድርጌ ነው ሰላጣው የሚያወፍረው ብዬ እንዴት አድርጌ ላስብ የመደን እኮ ነው ሲቃይን ፋይናሊ እንግዲህ ነገሮችን ሞር እያነበርኩ እያንዳንዱ ነገር እያገለባበት ሞር እየጠራ ሲመጣ የተወሰነ ጊዜ ድረስ ትልቁ ጠላት ካርቦሃይድሬት ነው፣ ዳቦ ነው፣ እንጀራ ነው፣ ሩዝ ነው። እሱን እስካልበላ ድረስ አፋኝ ብረት አስባለ። እሱን አቁመ ለምን ስኳር የማይረጋጋው? እሱን አቁመ ለምን ቦርጭ የማይጠፋው? ፕሪንስፕሉ እንጀራ እኮ ማቆም ቢሆን ኖሮ ክሊያንቶቻችን ዛሬ እንጀራ አቁሞ ነገ ስኳራችሁ ለምንድን ነው ኖርማል የማይሆነው? በርቷል። ያ ሁሉ ስቶር የተደረገ ፋት፣ ያ ሁሉ 10፣ 20፣ 30፣ 40 ኪሎ ፋት ካልተወገደ በሽታው ይዘጋል ብሎ። ስለዚህ እኔ በሌሌ ሰላም ነው የበላሁት አልነበረም። ሰላም ነበረበት በላይ ነበረው። ያ ሁሉ ዘይት፣ ያ ሁሉ ነጭ ቢናልኩን አልመንበተም። ያ ሁሉ ቅድም የነገርኩህ ታይኒ ሌላ ምን ማጨምረው ነገር አለ እና ያንን ፋት ሞር እየሞላሁት ነው። ማታ ራሱን በልቼ ጠዋት ስኳር ሰማይ ነካልኛል። ይጠቆል በላም እንጀራ በላም ኬት መቼ ጠዋት ስኳር ሰማይ የምነካው ለካ ያልጠጣሁት ፋሲሎችን ይሞላቸዋል። እንግዲህ እናስበውና ፋሲል ይሄ ነው ብለን ብንል በቅርበታቸው የሚላል አጎደልከው እንጂ ፋቱን አላጠፋሁም። መጀመሪያውኑ ጫፍ ላይ ነበረ ነው። ያ ሁሉ ፋስት በላ ሙልት ይለኛል። የተኛሁበት ማታ ላይ ጠዋት መሄጃ ጫ ስኳር ሞቶ ይፈሳል። ተቃጥለን የመጣ ነው። እኔ ተቃጥለን ሁሉንም ነገራችን የመጣ ነው። ውጣ ከዳይት ጋር ማውጣ ምግብህን እንጀራለን ኦርቶር የምታደርገው በተለይ ፕሮሰስድ ዘይቱን፣ ስኳሩን፣ ወልመስ ቆምቆም፣ ዱቄቱን ይሄ ካረክ ኳልቲ ፕሮቲን ላይ ፎከስ ካረክ እድሜና የምሬዋለሁ። በቃ ፍቅርን ነገ ደውልላትና ያለውን ነገር በሙሉ ከሷ ጋር ጨርሳለሁ። ታንኪ ማን ዋው በጣም አመሰግናለሁ ዶክተር ዬ። yes ያው ይስጥልኝ። ቴንክ ዩ yes ፍቅር ኦልሞስት 5 ሰዓት ሊሆን ነው። ኮሜንት ላይ አንድ ሰው ይግባ ወይስ እንጨርስ? አንድ ቁጥር ጻፉልኝና አንድ ሰው አንድ ያስገባለን። አንድ ቁጥር የምትጽፉ ከሆነ ቀጥል ማለት ነው። አንድ ቁጥር ካልሆነ እንዘጋለን። ከበበ ዌልካም። አንድ ቁጥሮች ያላችሁ እንግዲህ ከበበ ጦቢያ ዌልካም እያየኋችሁ ነው። ኦፊሳችን ፈንክሽን አለው፣ ነገ አለው። ቶቶት ገርጂ ከነገ ወዲያም ቶቶት ገርጂ ጠዋት ላይ አለው። የፒኤች ገዳው እንግዲህ ከሰዓት ነው። አክቲቪቲ ግን ነገ እና አርባ እንጀምርን። ኔክስት ዊክ እንደ እግዚአብሔር ፍቃድ እንጀምራለን። ኔክስት ፍቅር ሰው አስገባሽ። እኔ ሰው እየመረጥኩ ዚዙ እንዴት ነሽ? መተኛት እኮ ትችያለሽ። ጨረስን እኮ አይደል? ብዙ ነገር እኮ አወራን። አልሰማሽም እንዴ? እኛ ከምናወራው አልተማርሽም የሆነ ነገር? አይ ተምሬያለሁ፣ ግን ያው ያለውን አንዳንድ ነገር ላወራት ፈልጌ ነው። በዛው ቢሮ መምጣት አይቀርም። ያስ ቢሮማ ሁላችሁም ትመጣላችሁ። ሁላችሁም ይኸውልሽ፣ ቢያንስ ቴንኪ ለማለት እንደምትመጡ አውቃለሁ። ቴንኪ ለማለት እየመጣችሁ ሰው ነው። ብዙዎች እየመጡ ነው። አመሰግናለሁ። እኔ የምኖረው ቢሾፍቱ ነው። ዲያቤቲክ የምኖረው ቢሾፍቱ ነው። ዲያቤቲክ ነኝ። አሪፍ ሄጄ ነበር፣ ግን ትንሽ ሰሙን እየረበሸኝ ነው። ቆይ እንጂ ቢሾፍቱ የምትኖሪ ከሆነ አንተነህ አለልሽ። አሁንም አይጠፋም። ዋና ስራው ነው። አንተነህ ሲያወራኝ አንተነህ 49 ዓመቱ ነው። የሚገርም ልጅ ነው። የሚገርም ስልና ያለው ልጅ ነውና እኔ ሳድግ ይላል 49 ዓመቱ ናት። እሺ እኔ ሳድግ እንደ ዶክተር በይ ነው የምሆነው።
አለምሸት አለልሽ ፈሪ ነው አለምሸት እዛው እንደዘነ ያለልሽ እሱም ባይዜ አለምሸት አለልሽ ቢሾፍቱ ሄኖክ አለልሽ ትቅደም አለችልሽ ሴቶች ሴት ፈልጋለሁ ካልሽ ሌሎቻችሁም አለን በሉን እንግዲህ ኦኬ ሄኖክ አለምሸት አንተና ትቅደም ሶስት አራቱም የሚገርሙ ናቸው መሲም አለች መሰረት የምትባሉት እሷ አዲስ ናት እሷ ብዙም ጎበዝ አይደለችም ስጠፋና እንዳንድ ያያታለሁ ሲላ ብዙም ጎበዝ አስመስለኝም አይሆን አለች ብዬ አስባለሁ እና በቃ እርግጠኛ ነኝ አሁን ፎሎ ያደርጉሻል እናንተን ካሉ ላይቭ ላይ ካሉ ፎሎ ያደርጉሽና ያግዙሻል አትጨነቂ እድሜ ስንት ነው 26 ታይፕ አለሽ አይ ታይፕቱ ነኝ መሰለኝ አንድ ወር ብቻ ኢንሱሊን ተወግቻለሁ ከዛ በኋላ ሜትፎርሚን ነው እየወሰድኩ ያለሁት አንዴ ላይ አንዴ ኪሎች መተው ያው 46 ገጠጠሉ 46 so most likely type 1 ልትሆኚ ትችያለሽ አዎ አይ አንዴ ከፍ ይላል እንድንግባባ ነው አሁን ታይፕ 1 ላይ ምን ይኮናል መሰለሽ ግን የሆነ ኢንሲደንት ተገጠመሽና ጣፊያት ምን አደረገች ኢንሱሊን ማምረት አቆመች ኦኬ ታመመች እንበል አውቶሚን ዲዚዝ ነው እንደ ሾክ ታመመችና ስቶፕ አደረገች አይደል ገብቶሻል ለዚህ ነው ምናልባት አሁን ደህና ስለሆንሽ ሜትፎርሚን ላይ ያደረጉሽና አሁን ባለንበት ጊዜ ታይፕ 1 ነሽ ታይፕ 2 ቀረጥ አትሄጂና ቼክ አድርጉኝ በይ ሲፔፕታይድ ኦኬ ኮሜንት ላይ ጽፉልሻል ሲፔፕታይድ ኦኬ ቼክ አድርጊ ጣፊያሽ አለ ወይ በህይወት እያመረተ ነው ወይ ሲፔፕታይድ እና ፋስቲንግ ስሪ ቼክ አድርጊ ውጤቱን ላኪልን ግልጽ ነገር እንዲገባሽ እንፈልገው ታይፕ 2 ከሆንሽ ስለመቀልበስ ነው የምናወራው ኦኬ እንዳልኩሽ ታይፕ 1 እንኳን ብትሆኚ ታይፕ 1 መሆንሽን መቀየር ትችያለሽ እንዴ አንቺ እሱ በማን እጅ ላይ ነው ያለው በፈጣሪያችን እጅ ላይ ነው ያለው አንቺ ማድረግ የምትችይው ምንድን ነው ስኳርሽን እንደ ማንኛውም ስኳር እንዳሌለበት ሰው እርግጥ ታርገሽ ኖርማል ካደረግሽ አገብተሽ ወልደሽ ልጆች ስመሽ ጤነኛ ሆነሽ እንደማናችንም ኖረሽ በአንድ ቀን ያ ህይወትሽን በሰላም ኖረሽ በሰላም ታርሻለሽ አይንሽ ሳይጠፋ ኦኬ ገብቶሻል ኩላሊትሽ ፌል ሲያደርግ ገብቶሻል ቅድም ያልኩሽ የደብረ ዘይት ልጆች አንዳንዶቹ በስኳር የተነሳ አይናቸው ያጥተዋሉ አያሳዝንም ታዲያ ስለዚህ ታይፕ 1 እንኳን ቢሆን ታይፕ 1 መሆኑን መቀየራችን ስኳርሽን ግን እርግጥ አድርገሽ ኖርማል አድርገሽ ቀሪ ዘመንሽን ከስኳር ጋር የተያያዘ ነገር አንድ አካልሽን ሳይጎዳ በሙሉ ጤንነት መኖር ትችያለሽ እሱን ጋር እናደርግሻለን እና የመጀመሪያው ነገር እንቺን ያልኩሽን ቴስት ቼክ አድርጊ እዛው ደብረ ዘይት ምኖራል እና ፍቅር ይነግሩሻል የት እንደሚገኝ መመለስ ይነግሩሻል 210 ነበር ጠዋት ቼክ አድርጌው ነበር ምን ዴሊ 210 ነበር ጠዋት ቼክ ሳደርገው ፋስቲንግ ስኳር አይደለም የሚታየው ፋስቲንግ ግሉኮዝ ሳይሆን ፋስቲንግ ኢንሱሊን ነው ያልኩሽ እሱ ቤት አይታይም ኦኬ ቢሾፍቱ ራሱ መስራቱን እርግጠኛ አይደለሁም እነ በዛ ቲክቶክ ባዮ ላይ ፍቅር ማን ነው መቅደስ የሚስል ካለ ለሷ ደውይና ቢሾፍቱ የአይሲኤል ቅርንጫፍ አለ ወይ ይሄ ምርመራ የሚታይበት ቦታ ብለሽ ጠይቀሽ ቼክ አድርጊ ፋስቲንግ ኢንሱሊን ያልኩሽ ፋስቲንግ ሱገር አላልኩሽም እሺ ፋስቲንግ ኢንሱሊን እና ሲ ፔፕታይድ ከለየም በኋላ ቀሪው ምን መሆን አለበት ብለን እንነጋገራለን ዶንት በየትኛው መንገድ እናግዝሻለን ኦኬ ዶክተር እሺ አመሰግናለሁ ታንክ ዩ ኦኬ ባይ 308 ሰዎች እያየሁ ነው
እንግዲህ ሪኩዌስት ልካችሁ ቻንስ ያላገኛችሁ ሰዎች ሶሪ፣ የእንቅልፍ ሰዓት ነው። ኦልሞስት 5 ሰዓት 4 ሰዓት ነበር ኖርማሊ የምተኛው። 5 ሰዓት ሲሆን እንግዲህ እንቅልፍ ከባድ ነው። ስቲል እንሞክራለን። ነገ ቶቶት እንገናኝ። ኦንላይን ተመዘገባችሁ ውጤታችሁን እያያዛችሁ ነው። ኦንላይን መመዝገብ ያልቻላችሁ ቀጥታ መምጣት ትችላላችሁ። እንግዲህ በፊት ቀጣይ መጣ ሰው አንቀበልም ብለን ነበር፣ ግን ከሰዎች ከክፍለ ሀገር እየመጡ እንዳይጉላሉ ብለን ነው። ማንኛችሁም በማንኛውም ጊዜ ብትመጡ ነገ ሐሙስም አለው አርብም አለው እና ኦንላይን ቻንስ ያላገኛችሁ ሰዎች ቀጥታ ኦፊስ መምጣት ትችላላችሁ። ስምነቱ የቅርብ ጊዜ ምርመራ ካላችሁ ይዛችሁ ነው። ይበቃችኋል። አመሰግናለሁ። መልካም ጊዜ። ነገም ጊዜ ካገኘን እንገባለን፣ እንቀጠቅጣለን። ሜታቦሊክ ሄልዝ አይናችሁ እያየ አይናችሁ እንዲጠፋ አትፍቀዱ። አይናችሁ እያየ ኩላሊታችሁ ፌል እንዲያደርግ አትፍቀዱ። ቀላል አመጋገባችሁን ቀይሩ። አትብሉ አላልኳችሁም፣ ጠግባችሁ ብሉ፣ ግን ምን መብላት እንዳለባችሁ እወቁ። ከዚያስ በኋላ ሳም ኤክሰርሳይዝ ሳም ሙቭመንት ጨምሩ። እዛ ላይ ሌላው ታሪክ ነው። አመሰግናለሁ። እንደተለመደው ኬስ እንደገባችሁ ነገራችሁን እንስማማበት። ሄንሪ ተንኪው። እንዴት ነህ? ቤተኛ ነህ? የፍሬምን ኬስ ሰምተሃል? ሰምተህ ዝም እንደማትል አውቃለሁ። አቡ አማር የፍሬምን ኬስ ሰምተህ ዝም አትልም አውቃለሁ። እጀታ የስ ወንጌል ቤተኛ ነሽ? ያዕቆብ ወንጌል ሲኤምሲ ነሽ አይደል? ነው ሲኤምሲ ቡና እንኳን አንድ ቀን ጠጣላልሽኝም። ጦቢያ የስ ጦቢያ የፍሬም ኬስ ዩኖይት ሰፖርት አድርጉ። እጅግ አመሰግናለሁ። ጊዜ ያነስት ፕሊዝ። እኔ ሁልጊዜ ያስጨንቀ ከፍቅር ጋር ሁልጊዜ የምናወራው ስለ ፍሬም ነው እና ሁልጊዜ ያስጨንቀኛል የዚህ ልጅ ሲቹዌሽን። በተለይ በቅርብ የምናውቀው ሰዎች የሚገርም ስብዕና ያለው ልጅ ነው እና እግዚአብሔር እርዳው። እኛ ግን በእኛ መዘናጋት በእኛ ቸልተኝነት ዝም አንበል። እንግዲህ አንዳንዴ ማውራት ማልፈልገውን ነገር ላውራ እችላለሁ እና ኬንያ ባለፈው የሄድኩ ጊዜ የሻምፒዮንስ አባላት ከሀገር ውጭ ያሉት ከረንሲውን እንግዲህ እዚህ ኬንያ ላይ እንዲጠቀሙ የተወሰነ ነገር ድሮፕ አድርጉ፣ ጥቂት ነገር ወረወሩልኝ እና ያቺን ርካሽ ሆቴል አርፌ ለኤፍሬም ቁጥቤ ይዤ መጥቼ አስረክቤያለሁ። ማድረግ የሚችለው ይሄንን ያ ነገር ከኔ ይልቅ ለኤፍሬም ይጠቅመዋል። ተሳክቶልን እንኳን ኤፍሬም ወደ ውጭ ለመላክ ዶላር ማግኘት ከባድ ስለሚሆን ያቺ ያገኘኋትን ለኤፍሬም አስረክቤያለሁ። ያ በቂ ነው? ፈጽሞ በቂ አይደለም። ስቲል ማድረግ የምችለውን አደርጋለሁ በግሌ። ሁላችሁም ፕሊዝ ዝም አትበሉ። አመሰግናለሁ። ታንኪዩ። መልካም አዳር። እግዚአብሔር ከእናንተ ጋር ይሁን። በርቱ፣ ፋይት አድርጉ። ጤናችሁን በእጃችሁ አድርጉ።